ግብጽ ለግብጽ ስትሰደድ ልጇን አቅፋ ስትሰደድ የሚገርም እኮ ነው መቤቴ ልጇን አቅፋ ግብጽ ለግብጽ ስትሄድ አንድ ባለጸጋ ቤት ገብታ ውሃ ስትለምን ያቺ የባለጸጋዋ ቤት የባለ ሀብቷ ቤት ሰራተኛ ባለ ሀብቷን ውሃ ስጪኝ ብላ ስትነጋገርና የለም ምናምን ብላ ስታመናጭቃቸውና ከዛ ሲሄዱ ከዛ ነው ዮሴፍ ካለ ይሰጣል ከሌለ ደግሞ ያለው ቦታ ያደርሳችሁ ይባላል። እንዴት እንደዚህ ወገብ የሚቆርጥ አንጀት የሚሰነጥ ልብ የሚሰነጥቅ ወገብ የሚቆርጥ ስድብ እንዴት ተሳደብ ያለሽ ብሎ ሲናገር እነሆ ኢየሱስ ክርስቶስን ግን ከእጃቸው ላይ አንስቶ አፈር ላይ ሲጥሉት እና ውሃ ሲለምኑ በጣም ያሳዝነኛል። እውነቴን ነው የምላችሁ። አስቡት የድንግል ማርያምን መከራ አስቡት። እንዴ ውሃን የፈጠረ ሰማይን የፈጠረ በሰማይ ላይ እኮ መንገድ ያለው ነው። በሰማይ ላይ በሰረገላ እሳት የሚሄድ በዘባነ ደመና ይከይድ ይላል ሊቁ ቅዱስ ጊዮርጊስ። ዘባህሪው ረቂቅ ባህሪው ረቂቅ የሆነ በደመና ላይ መንገድ ያለው በንፋስ ላይ መንገድ ያለው በእሳት መካከል መንገድ ያለው መድኃኔዓለም ተራበ ተጠማ በእናቱ እቅፍ ላይ ሆኖ ውሃ ለመነች እናቱ። ስለ ድንግል ማርያም ሲነገራችሁ ምታቁትን ማታቁትን ማትመልሱ፣ ሰድቦ ለሰዳቢ ማትስጡ። ይኸውላችሁ መንፈስ ቅዱስ ያነጻት አብ የጠበቃት ወልድ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ የነሳት በስለት የተገኘች በቤተ መቅደስ ያደገች አስተውሎ ዳጄ ከሐናና ከኢያቄም ተወልዳ በቤተ መቅደስ ያደገች ምድራዊ እብስ ያልተመገበች ምድራዊ መጠጥ ያልጠጣች ምድራዊ አረጋጊ ያላረጋጋት ኦ ድንግል አለ። አንቺ እኮ ድንግል ሆይ ይላታል ሊቁ ቅዱስ ሕርያቆስ በቅዳሴው በጣም ነው የሚገርመው። ድንግል ሆይ አንቺ እኮ ምድራዊ ምግብ የተመገብሽ አይደለሽም፣ ከሰማይ ሰማይ የበሰለ ምን ሰማያዊ ምግብ ነው እንጂ። አንቺ እኮ ምድራዊ መጠጥን የጠጣሽ አይደለሽም፣ ከሰማይ ሰማይ የወረደ ምን ሰማያዊ መጠጥን ነው እንጂ። እነሆ ድንግል ሆይ እንደ ዕብራውያን ሴቶች ጎልማሶች እኮ ያረጋጉሽ አይደለሽም፣ ከሰማይ ሰማያት የወረዱ ቅዱሳን መላእክት ናቸው፣ እንደነ ቅዱስ ገብርኤል ያሉ ናቸው። አይገርም? ተመልከቱ ሰማይና ምድር ቢዘረጋ ምን ቢሆን ብራና ቢሆን ምድር ላይ ያሉት ደግሞ ሐይቆች አንድ ላይ ቢሰበሰቡ ምድር ላይ ያሉት ቅጠል እጽዋት ማለት ነው ተበጥብጠው በውሃ ተበጥብጠው ብዕር ቢሆኑ ስለ ድንግል ማርያም ተነግሮ ተጽፎ አያልቅም አለ። አያችሁ ምን አይልም አያልቅም። አስተውሉ ምእመናን፣ ድንግል ማርያም በስለት የተገኘች ናት። ከሐናና ከኢያቄም በስለት የተገኘች በንጽህና በቅድስና በትዳራቸው ዓለም የኖሩ ሐናና ኢያቄም በስለት ነው ያገኟት። ይኸውላችሁ በስለት አገኟት። ስለታቸውን በትክክል ማለት ነው አፏ እህል ሳይለምድ ሆዷ እህል ሳይለምድ አፏ ሰው ከሰው ጋር መነጋገር ሳትለምድ ምን እናርጋት አሉ። መልሱ ምን እናርጋት? ወደ ቤተ መቅደስ። ታዲያ እቺ ሴት እንዴት ጸጋን አትመላ? እቺ ሴት እንዴት ንጹህ አትባል? አንደኛ የተገኘችው በስለት፣ ሁለተኛ ትንቢት የተነገረላት፣ ሶስተኛ ገና አስቀድሞ እንዲህ ተብሎላታል። ገና ድንግል ማርያም ዓለም ሳይፈጠር ይላል፣ ዓለም ሳይፈጠር በሕሊና አምላክ ታስባ ትኖር ነበር ይላል። ታስባችሁታል? ሊቁ ቅዱስ ያሬድ ምን አለ? ድንግል ማርያም አለ ገና አዳም እንደተፈጠረ በአዳም አብራክ ውስጥ እንደ ፀሐይ ታበራ ነበር። አልተወለደችም እኮ አልተወለደችም። መንፈስ ቅዱስ የጠበቃት አብ የጠበቃት መንፈስ ቅዱስ ያነጻት ማለት ነው። ያነጻት ሲባል ግን ርኩሰት ኖሮባት አይደለም፣ ማንጻት ስራው ስለሆነ መንፈስ ቅዱስ። ይህንንም አስተውሉ። ስብሐት ለእግዚአብሔር ከያነ ዘፈጠረ ከመናምልኩ። እናመልከውና
እንገዛለት ዘንድ የፈቀደ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ድምጻችሁን ከፍ አድርጋችሁ አንድ ጸሎት አብረን እንጸልያለን። ጸሎቱ ሁል ጊዜ በልቦናችን ሰሌዳ ላይ ተጽፎ እንዲኖር ሁሉም ሰው በየሰዓቱ በየጊዜያቱ ማለት ያለበትና መጸለይ ያለበት ጸሎት ነው። የሚነሳ የሚሄድ የቆመ የተቀመጠ ሁሉ ይህን ጸሎት መጸለይ ያለበት ማለት ነው። ድምጻችሁን ከፍ ታረጉና አቤቱ ጌታ ሆይ በሉ። በሉ ግድ የላችሁም። አቤቱ ጌታ ሆይ አረ በሉ። አቤቱ ጌታ ሆይ እንደ ቸርነትህ እንጂ እንደ በደላችን አይሁን። በሉ እስቲ አቤቱ ጌታ ሆይ እንደ ቸርነትህ እንጂ እንደ በደላችን አይሁን። በደላችንን ኃጢአታችንን ክፋታችንን ያልቆጠረ በደል ኃጢአት የማይስማማው ልዑል አምላክ እግዚአብሔር ስሙ የተመሰገነ ይሁን። በስሟ እንድንሰበሰብ ስሟን ጠርተን እንድንድን ምክንያተ ድህነት የሆነች ድንግል ማርያም ስሟ የተመሰገነና ከፍ ከፍ ያለ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መልአከ ገነት ቆሞስ አባ ቶማስ ወልደ ጎርጎርዮስ የዚህ የታላቅ ቦታ ካቴድራል ዋና አስተዳዳሪ፣ ክቡር መምህር ወገኔ የካቴድራሉ ስብከተ ወንጌል ክፍል ኃላፊ፣ ክቡር መምህር ያሬድ የካቴድራሉ ስብከተ ወንጌል፣ ክቡር መምህራችን የካቴድራሉ መጽሐፍ መምህርና የተለያዩ መምህራን፣ በዛሬው ዕለት የተጋበዛችሁ እንግዶች፣ ከሩቅም ከቅርብም የመጣችሁ፣ ከሩቅ ያልኩት ኪዳነ ምሕረትን ብላችሁ ድንግል ማርያምን ብላችሁ ሱባኤ ለመያዝ የመጣችሁ፣ ከቅርብ ደግሞ ከዚሁ ከተማ የመጣችሁ፣ በጥቅሉ የእናታችን የቅድስት ኪዳነ ምሕረት ልጆች በቤቷ በስሟ የተሰበሰባችሁ ሁላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በጥቅሉ በቅድስናው አደባባይ ንጽሕና በሚስማማው አደባባይ ተሰበሰባችሁ ውድ ኦርቶዶክሳውያን እንደምን አመሻችሁ? እንደምን አመሻችሁ? ልዑል አምላካችን የትናንትናውን በደልና ኃጢአት ሳይቆጥር በፊቱ ቆመን ማንም የማንን ኃጢአት እንዳያነብ እሱ በምሕረቱ ሸፍኖ የኔ ኃጢአት እንዳይታይ እናንተ የኔን ኃጢአት እንዳታዩ እኔ እናንተን ኃጢአት እንዳልመለከት ወንድሜ የኔን ኃጢአት እህቴ የኔን ኃጢአት አንተ የወንድምህን ኃጢአት አንቺም የእህትሽን የወንድምሽን ኃጢአት እንዳትመለከቺ እሱ መሐሪ ነውና ይቅር ባይ ነውና መድኃኔ ዓለም ኢየሱስ ክርስቶስ በክንፈ ረድኤቱ በክንፉ በቸርነቱ በጥላው ረድኤቱ በጥላ ምሕረቱ ከልሎ በፍቅር ሸፍኖ ኃጢአትን ሁሉ በፍቅር ሸፍኖ በፊቱ እንድንቆምና እንድንማጸን የፈቀደ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እውነተኛው መሶብ እውነተኛው ምግብ የቀረበባት እውነተኛዋ ጽዋ እውነተኛው መጠጥ የተቀዳባት እውነተኛዋ ገንቦ እውነተኛው ጠጅ የተጠመቀባት እውነተኛዋ ጋን ምስጢር የተቀዳባት እውነተኛዋ ብልቃጥ መንግስታትና ነገስታትና መኳንንት ካህናትና ነገስታት የሚቀቧት እውነተኛዋ ሽቱ ከሩቅ የምትሸት ናርዶስ የሆነችው ድንግል ማርያም ሕይወታችንን የምታጣፍጠው ስሟ ሲጠራ
ማርማር የሚለው ድንግል ማርያም ስሟ የተመሰገነ ይሁን። እንኳን ያደረሳችሁ። እንደምን አመሻችሁ። ጸጋን የተመላሽ በሉ እስቲ ጸጋን የተመላሽ። የሉቃስ ወንጌል ምዕራፍ 1 ከቁጥር 28 የትምህርታችን ርዕስ ነው። እኔ ከነ ኃጢአቴ ነው በፊታችሁ የቆምኩት፣ አንደበተ ኮልታፋ ነኝ በፊታችሁ ቆሜያለሁ። እግዚአብሔር መሐሪ ነውና አንደበቴን ያከናውናል። እግዚአብሔር ይቅር ባይ ነውና ኃጢአቴን ይከልላልና የኔን ኃጢአት ከልሎ አንደበቴን ቢያከናውን፣ እናንተ ደግሞ እሱን ብላችሁ እዚህ ስለመጣችሁ ወንጌል እረፍት ነውና እረፍት እናገኛለን ብላችሁ እዚህ መጣችኋልና የሚያሳርፈውን የእግዚአብሔርን ቃል እንድትሰሙ እዝነ ልቦናውን ቢያድላችሁ የምንማማርበት የትምህርታችን ርዕስ የሚሆነው ጸጋን የተመላሽ የሚል ነው። ሰምታችኋል? ምን የተመላሽ በሉ እስቲ። ደስ አይሉ? ከሁሉ ነገር ደስ ከሚለኝ ነገር አንዱ ከዚህ ቃል መካከል ጸጋን የተመላሽ የሚል ነው። ምእመናን በዚህ ሰሙነ ሕማማት ወይንም ሰሙነ ሱባኤ ማለት ነው። በዚህ ሰሞን በሱባኤው ሰሞን ከመጀመሪያ ጀምሮ ከ30 ጀምሮ ማለት ነው ከነሐሴ 1 ወይንም ለነሐሴ 1 ዋዜማ ከሐምሌ 30 ጀምሮ በተለያየ ርዕሰ ጉዳይ ላይ መምህራችን መምህር ወገኔ ከመምህራኑ ጋራ በመነጋገር ከሰንበት ትምህርት ቤቱ ጋራ በመወያየት ሰበካ ጉባኤው በመላከ ገነት መሪነት መመሪያ በመስጠት ሱባኤን በጉባኤ ሱባኤን በጉባኤ በሚል በተለያየ ርዕሰ ጉዳይ ላይ ስትማማሩ ቆይታችኋል። ዛሬ ደግሞ ጥቂት ነገር እግዚአብሔር የሚነግረን ስለ እመቤታችን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ንጽሕና እናትነትና በዚህ ምድር ላይ ስንት ዓመት ኖራ ወዴት ሄደች የሚለውን ስለ በዓለ ዕርገቷ ጥቂት ነገር እንማማራለን ማለት ነው። ጠዋት ትንሽ ነካ አድርገነዋል። አሁን ሰዓት ካለ ደግሞ ገባ እንላለን። እግዚአብሔር ይፍቀድልን። ታዲያ ይሄንን ቃል የተናገረው ምድራዊ ሰው አይደለም። ምናልባት ድንግል ማርያም በሁለት ሰዎች ተመስግናለች። አንዱ ሰማያዊው መልአክ፣ ሁለተኛ ምድራዊት ኤልሳቤጥ ማለት ነው። የምድራዊ ኤልሳቤጥ እሷም በተመሳሳይ መልኩ ድንግል ማርያምን አመስግናታለች አይደለም? አመስግናታለች። ታዲያ መልአኩ ቅዱስ ገብርኤል እናታችንን ቅድስተ ቅዱሳን ድንግል ማርያምን ያመሰገነበት አንቀጽ ነው። ይህ አንቀጽ ጸሎት የሚጸለይ እንደ ጸሎት የሚጸለይ ያውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ላይ ስለ አንቀጸ ጸሎት ወይንም ስለ ሥርዓተ ጸሎት ያስተማረበት አባታችን ሆይ የሚል ጸሎት አለ። ከአባታችን ጸሎት ጋር ተያይዞ ቀጥሎ የሚያዘው ምንድነው? በሰላመ ቅዱስ ገብርኤል። ይህ ማለት ምን መሰላችሁ? መልአኩ ቅዱስ ገብርኤል ሰላም እንዳለሽ ሁሉ እኔ ምን እልሻለሁ ማለት ነው። ምን እልሻለሁ? ሰላም እልሻለሁ። ሰላምታን የነገረን ቅዱስ ገብርኤል ነው። ይኸውላችሁ ስለ ድንግል ማርያም ምስጋና የነገረን ማን ነው? ቅዱስ ገብርኤል ነው። ምን ብሎ ሰላም ለኪ አለ። ይኸውላችሁ አያችሁ፣ ሰላምታ ይገባሻል። ታዲያ ገናናው መልአክ ቅዱስ ገብርኤል ወደ ድንግል ማርያም መጥቶ ይህንን ሰላምታ ያቀረበ ሰማያዊ መልአክ ነው። አብሳሪ መልአክ ነው። የሱ ስም ተቀየረና
ወይንም ተጨመረለትና ምን የሚባል ስም አለው መሰላችሁ? መጋቤ ሐዲስ ይባላል። በሉ እስቲ ማ ቅዱስ ገብርኤል። አያችሁ? መጋቤ ምን? መጋቤ ሐዲስ፣ ሐዲስን የሚመግብ ማለት ነው። ለመጀመሪያ ጊዜ ተሰምቶ የማይታወቀውን ሰማያዊ መልአክ መጥቶ የተናገረው ሰማያዊ መልአክ መጥቶ ያመሰገናት ድንግል ማርያምን ነው። ያው ምስጋናው ከምስጋና በላይ ላቅ ያለ ነው። ሊቁም ቅዱስ ሕርያቆስ በዚህ በቅዳሴው መጀመሪያ ላይ ጎሳ ልቤ ቃለ ሰናየ ጎሳ ልቤ ቃለ ሰናየ ዋና የድ ቅዳሴ ሃለ ድንግል፣ እነሆ ልቦናዬ በጎ ነገርን አወጣ ይልና እኔም የድንግልን ነገር እናገራለሁ፣ እሱም ምስጋና ነው አለ። በማብዛት አይደለም። ምን በማድረግ ነው? በምን በማሳነስ ነው እንጂ አለ። ለምን በማሳነስ አለ ቢባል አንደበቱ አይችልም። ስለ ድንግል ማርያም ተናግሮ የሚያልቅ ነገር የለም። ደራሲው ለዚህ ነው ሰማይ አለ። ሰማይ ምድር አንድ ላይ ቢጠቀለሉ ቢዘረጉና ብራና ቢሆኑ አለ። ተመልከቱ፣ ሰማይና ምድር ቢዘረጋ ምን ቢሆን? ብራና ቢሆን፣ ምድር ላይ ያሉት ደግሞ ሐይቆች አንድ ላይ ቢሰበሰቡ፣ ምድር ላይ ያሉት ቅጠል እጽዋት ማለት ነው ተበጥብጠው በውሃ ተበጥብጠው ብዕር ቢሆኑ ስለ ድንግል ማርያም ተነግሮ ተጽፎ አያልቅም አለ። አያችሁ? ምን አይልም? አያልቅም። እችን የሰጠን መድኃኔዓለም ስሙ የተመሰገነ የሆነ በእውነት ስለ ድንግል ማርያም ተጽፎ ምን አይልም? አያልቅም። ቢነገር ሊቁ ለዚህ ነው ቅዱስ ኤፍሬም ውዳሴ ማርያም በሚባለው ምስጋና በዚህ በማክሰኞ ዕለት አይልሳን ዘይክል ነቢበ ዘይትነገር በእንቲአኪ ይላታል። ምን አይነት ልሳን ነው እናንተ? ስለ ድንግል ማርያም መናገር የሚችለው እንዴት ያለ ልሳን ነው ይላል። ስለ ድንግል ማርያም ንጽህና፣ ስለ ድንግል ማርያም እናትነት፣ ስለ ድንግል ማርያም አማላጅነት፣ ስለ ድንግል ማርያም ሁለመናዋ ነገር መናገር የሚቻለው እንዴት ያለ አንደበት ነው? አይልሳን ዘይክል ነቢበ ዘይትነገር በእንቲአኪ። ስለ አንቺ ጉዳይ ስለ አንቺ ነገር መናገር የሚቻለው እንዴት ያለ አንደበት ነው? እንዴት ያለ ሰው ነው? እንዴት ተጽፎ ያልቃል? ደራሲው ሰማይና ምድር ተዘርግቶ ሐይቆች ተሰብስበው ቅጠል እጽዋት ተሰብስበው ተጨፍጭፈው ብዕር ቢሆኑ ያኛው ብራና ቢሆን ተጽፎ ያንቺ ነገር አያልቅም ይላል ሊቁ ቅዱስ ሕርያቆስ። ቅዱስ ኤፍሬም ደግሞ በውዳሴ ማርያሙ ላይ ደግሞ ስለ አንቺ ነገር ተጽፎ አያልቅም ይላል። ስለዚህ ሕርያቆስ ምን አለ? በማብዛት አይደለም። ምን በማለት ነው? በማሳነስ ነው እንጂ አይችለውማ። እንዴት ያልቃል? ስለ አንቺ ነገር እኮ በማሳነስ ነው ማለት ሊያሳንስባት ፈልጎ አይደለም። በነገራችን ላይ አልጨርሰውም ነው። አንቺ በገለጽሽልኝ ነገር ብቻ ጥቂት ነገር እናገራለሁ። ነገር ግን አንደበቴ ምን አወጣል? መልካም ነገርን ሊያወጣ ጎሳ ልቤ ቃለ ሰናየ ያለ። ስለዚህ መልአኩ ቅዱስ ገብርኤል ይሄን ምስጋና የመጀመሪያ ከመልአኩ ከቅዱስ ገብርኤል ነው። ቅድም ብያቸዋለሁ። መጋቤ ሐዲስ የተባለው ቅዱስ ገብርኤል ነው። ሐዲስ ኪዳንን የነገረን ማለት ነው። ሐዲስ ኪዳን በነገራችን ላይ ክርስቶስ ማለት ነው። ግልጽ ነው ሐሳቡ። አዲስ ኪዳን ማለት ምን ማለት ነው? ክርስቶስ ማለት ነው። ሐዲስ ኪዳን ማለት ክርስቶስ ቅዱስ ገብርኤል የተናገረው እነሆ ድንግል በድንግልና ትጸንሳለች ተብሎ በነቢዩ ኢሳይያስ የተነገረው እነሆ ወንድ ልጅ ትወልጃለሽ፣ ስሙን ማን ትይዋለሽ? አማኑኤል ቢል ምን ማለት ነው? አማኑኤል ማለት ምን ማለት ነው? አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው አይደል?
አማኑኤል ማለት እግዚአብሔር ምን ከኛ ጋር ነው። ኤባዳን ከንጉተምቴ ወንጌላ ሉቃስ ቦቆና ቶኮ ለኮፍሳ ዲግዳሚ ሰድረትረት ከና አርገኑ ጀቻ አኩማ ዱረቲ አማሪፋን ተረስኔ ሰና በሩምስ ኬኛራ ቁልቁሉን ገብርኤል ሰሚር ረቡዬ ገረ ዱርቦ ማራሚት ዱፌ ዋዬ ዱርቡማ ይሼ ዋዬ ገለታ ይሼ ከንዱበተ ጀቻ ቁልቁሉን ገብርኤል ገረ ዱርቦ ማራሚት ዱፌ አከነ ጀኔ አቲ ገለታዳን አቲ ኤባዳን ከንጉተምቴ አቲ ዱርቦታ ኬሳ ከንፊለተምቴ አቲ ዱርቦታ ኬሳ ከንፊለተምቴ ጀዴ ቁልቁሉን ገብርኤል ሰሚር ረቡዬ ገረ ዱርቦ ማራሚት ዱፌ ከንዱበተ ሰገሌ ከነቸን መቶ ዱሬ አራ ከንቲ በረኑ ይቻ ከናፍ ዱርቦ ማራሚን ሰገሌ ከነ ደጌቴም ቤክቱ ኦሉማ ገለት ሰገሌን ኩንሞ ኤቢኩን ኦሉማ ገለት የቻ ኤቢኩን ነሞተ ለማቱ ኤቢሲ ዮካን ነመለማቱ ገለታ ገንገልቼ የቻ ኤኙፋ ጀናን ተኮፋን ቁልቁሉ ገብርኤል እኒ ለመፋንሞ ቁልቁሌትን ኤልሳቤጥ ዱርቦ ማዳብን ከንገለቴ ይፈተን ጀቻ ዱርቦ ማዳብዳን ገንገለቴ ይፈተን እና ዱርቦ ማራምን ማል ጀቹ ዳላታሜ ቁልቁሉኒ ህሪያቆስ አከነ ጀዴራ ዋይ ዱርቦ ማራሚ ጋፈ ዱበት አኩማ ዱረቲ አማሪፋን ተረስኔ ሰና ጎሳል በቃለ ሰናይ ዋና የድ ቅዳሴ ያለ ድንግል አኒ ገለታ ዱርቦ ማራሚና ነንገልቻ ዋይ ዱርቦ ማራሚ ነንዱበዳ ገሩ ባይሱሚት ጥቄሱ ደንዱበዳ ያማቲ ዋቀዮ ቁልቁሉን ሪያቆስ ማሊፍ ያ ዱርቦ ማራሚ ገለታኬ ዱበቹ ነምበር ባዳ ለጴንኪያ ዋንጋሪ ባሴራ ዋንጋሪ ዱበቴራ ገሩ ገለታኬ ቅዳሴኬ ጋፈቡስ ጋፈ ዱበት ባይሱን አሚቲ ጥቄሱዳን ማሊፍ ጀደ ጀናን ዋይ ዱርቦ ማራሚን ዱበተን ከፍተን እንጅረን rajoon illee waa'ee durboo maaraami fakkiidhaan dubbataniiru waa'ee durboo maaraami rajoonni garagaraa fakkiidhaan dubbataniiru garuu infinne laala infinne garuu qulqulluun Efreem immoo maal jedhe aylisaan zeykil nabii bazayit negger bantiyaaki waa'ee kee kan dubbatu arrabni akkamitti waa'ee kee kamtu ዱባቹ ደንዳ ከነ ጀቹንሞ አረበ ከሙቱ ቁልቁሉ ዳላታ አረብኒ ቁልቁሉ ከሚ ዋይ ዱርቦ ማራሚ ዱበቴ ከንፊቱ ዋይ ዱርቡማ ይሼ ዋይ ቁልቁሉማ ይሼ ከን ዱበቱ አረበ ከሚ ጀንዱንሞ አረብኒ ኬኛ ዋንጋሪ ዱበቴ ቤቃላታ ዋይ ጩቡ ዱበተካ አረብኒ ቁልቁሉን ጅሩ ጀቻ ጅራይን ነምኒ አረብኒ ኢሳ ቁልቁሉ ሚት አፋን ኢሳ ቁልቁሉ ሚት እሺን ቁልቁሌቲ ዋይ ቁልቁሉ በር ዋይ ቁልቁሊና በርባዲ ከናፍ እኙት ዋይ ሺ ዱበቴ ደንዳሬ ሲላ ሴናን ሺ አካታን ሺ ለፋፍ ሰሚፍ ኢንጋው ለፍቲ ሰሚን ደንደው ዋይ ሴናሺ ዱዱበኔሌ ለፍቲ ኩኒ ፊ ሰሚ ኩኒ እንደንደው ከናፍ ቁልቁሉን ገብርኤል ሰሚር ረቡዬ ኢሳ ገለታ ጋሪ ጀቻ ኢሳ ጀልቀባፍ ኢልመ ነማፍ ደጋሜ ከንን ቤክነ ኢልሚ ነማ ዳጌ ከንን ቤክነ ጀቻ ዳጌ ከንን ቤክነ ገረፉን ዱራሌ ዱርቦኒ ገረገራሌ ዱበርቶኒ ገረገራሌ ሩሰሳ በበን ከዳጋው ከን እንደንደኝ ማንኛውም ሰው ቢሰበሰብ እንዲህ አይነት ምስጋናን ማገኝ ጸጋን የተመላች ድንግል ማርያም ብቻ አስተውሉ ምእመናን ስለ ጸጋ እናመጣዋለን ጸጋን የተመላች ድንግል ማርያም ብቻ በነገራችን ላይ ሩቅ ሳንሄድ መመላት ማለት ምን ማለት ነው ምን መላት ማለት ምን ማለት ነው
በጸጋ መመላት ምን ማለት ነው? ድንግል ማርያም በጸጋ ተመልታለች ስንል ይኸውላችሁ ድንግል ማርያም ጸጋን የተመላች ነች ስንል ምን ማለት ነው ካላችሁኝ ምንም አልቀራትም ማለት ነው። በነገራችን ላይ ባጭር አገላለጥ የትም ሳንሄድ ምንም አልቀራት ጥንቅቅ ያለች ናት ማለት ነው። አንዳንድ ሰው የሆነ ነገር ተሰጥቶት የሆነ ነገር ይጎለዋል። ለምሳሌ ሀብት ያለው መልክ የለውም ይላል። እውነት አሰት አላልኩም። መልክ ያለው ሀብት የለውም። እሺ ሀብት ያለው ጥበብ የለውም። ጥበብ ያለው ሀብት የለውም። እሺ ወይንም ተናጋሪ የሆነ ሰው የሆነ ነገር ይጎለዋል። የሆነ ነገር ይሆን በእኛ ቤት እንምጣሽ። አንድ ቀዳሽ ካህን ምን የለውም መስበክ አይችልም። አንድ ሰባኪ መቀደስ እንደኔ መቀደስ አይችልም። አያችሁ የሆነ ነገር ይጎለዋል ማለት አይደለ? አንድ ነገር ይጎለዋል። ደላላ ሁሉ ተናጋሪ ነው አይደለም? አዎ ጎሽ አይደለም። እንደዛ ነው። ስለዚህ እንደው በምናቀው አማርኛ ለማለት እኮ ነው። በምናቀው አማርኛ ጸጋን የተመላሽ ማለት ምንም አልቀረሽም ማለት ነው። ሁሉ ነገር ያንቺ ነው። እነሆ ድንግል ማርያም በስለት የተገኘች ልጅ ናት። አስተውሉ ምእመናን፣ ድንግል ማርያም በስለት የተገኘች ናት። ከሐናና ከኢያቄም በስለት የተገኘች በንጽህና በቅድስና በትዳራቸው ዓለም የኖሩ ሐናና ኢያቄም በስለት ነው ያገኟት። ይኸውላችሁ በስለት አገኟት። ስለታቸውን በትክክል ማለት ነው። አፏ እህል ሳይለምድ ሆዷ እህል ሳይለምድ አፏ ከሰው ጋር መነጋገር ሳትለምድ ምን እናርጋት አሉ? መልሱ ምን እናርጋት? ወደ ቤተ መቅደስ። ይኸውላችሁ ወዴት? ወደ ቤተ መቅደስ። እናት አባቷ ጋር ስንት ዓመት ቆየች? ስንት ዓመት? መልሱ ስንት ዓመት? 3 ዓመት። በቤተ መቅደስስ ስንት ዓመት? 12 ዓመት። ታዲያ እቺ ሴት እንዴት ጸጋን አትመላ? እቺ ሴት እንዴት ንጹሕ አትባል? አንደኛ የተገኘችው በስለት፣ ሁለተኛ ትንቢት የተነገረላት፣ ሶስተኛ ገና አስቀድሞ እንዲህ ተብሎላታል። ገና ድንግል ማርያም ዓለም ሳይፈጠር ይላል፣ ዓለም ሳይፈጠር በሕሊና አምላክ ታስባ ትኖር ነበር ይላል። ታስባችሁታል? ዓለም ሳይፈጠር እኮ ነው። አንዳንድ ጊዜ ይረቃል አይደለም? አይረቅም። እመኑት፣ ለኛ አይረቀንም። ዓለም ሳይፈጠር በምን መልሱ ዴቪስ አመለ ዓለም ሳይፈጠር በምን በአምላክ ሕሊና ታስባ ትኖር ነበር። ሊቁ ቅዱስ ያሬድ ምን አለ? ድንግል ማርያም አለ ገና አዳም እንደተፈጠረ በአዳም አብራክ ውስጥ እንደ ፀሐይ ታበራ ነበር። አልተወለደችም እኮ አየህ፣ አልተወለደችም። መንፈስ ቅዱስ የጠበቃት፣ አብ የጠበቃት፣ መንፈስ ቅዱስ ያነጻት ማለት ነው። ያነጻት ሲባል ግን ርኩሰት ኖሮባት አይደለም፣ ማንጻት ስራው ስለሆነ መንፈስ ቅዱስ። ይህንንም አስተውሉ። ጥርት ያለ ነገር መማር ስላለብን ማለት ነው። ዝም ብሎ በየአዳራሹና በየአስፋልቱ ላይ ሪ እንደሚለው አይደለም። ወዳጅ አትስማ። ንጹህ ትምህርት ያለው እዚህ ነው። የትም አትሄዱ። እቹ ተራራዋ ትሻላችኋለች። እቺኛው አማናዊቷ ጎጆ፣ አማናዊቷ መርከብ እቺን የምትሻለው ብትታመም የምትፈወስባት። ምን ብትታመም ብቻ ብትሞት የምትቀበርባት ነች እንጂ መታመም ብቻ ነው። ታመ መፈወስ ብቻ ሳይሆን ከሞትክም የመጨረሻው ጥሪ ከሆነ እዚህ ነው የምታርፈው። የትም አትሄድም ወዳጅ። ይሄው ይሻላል። የትም አትሄድ። ጎዳና ላይ አትውጡ። ስለ ድንግል ማርያም ሲነገራችሁ የምታውቁትን ማታውቁትን አትመልሱ። ሰድቦ ለሰዳቢ አትስጡ። ይኸውላችሁ መንፈስ ቅዱስ ያነጻት፣ አብ የጠበቃት፣ ወልድ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ የነሳት፣ በስለት የተገኘች፣ በቤተ መቅደስ ያደገች። አስተውሎ ወዳጄ፣ በስለት የተገኘች
መልስ በስለት የተገኘች በቤተ መቅደስ ያደገች በስለት የተገኘች በመንፈስ ቅዱስ ተጠብቃ በቤተ መቅደስ ያደገች ታዲያ እንደማንኛውም ሰው ናት። በዚህ ምድር ላይ እንደማንኛውም ሰው መቼም ምቀኞች ብዙ ናቸው። በቤተ መቅደስ 15 ዓመት ሲሞላት ምቀኞች ከቤተ መቅደስ ትውጣልን አሉ። ይኸውላችሁ ትውጣልን አሉ። እና ምን ይደረግ? ጠባቂ ይፈለግ። ማን ይጠብቃት? እነሆ በገሊላና በኢየሩሳሌም አካባቢ ያሉት አባቶች፣ ካህናት፣ ሽማግሌዎች ተመረጡ። 12 ሽማግሌ ተመረጠ። 12 በትር ተሰበሰበ። ታሪኩ ረጅም ስለሆነ ነው። ይኸውላችሁ ተሰበሰቡ። ከነሱ መካከል ለዮሴፍ ዕጣ ወጣለት። ዮሴፍ ቤት ስንት ዓመት ኖረች? ስንት ጊዜ ቆየች? 9 ወር ከ5 ቀን ማለት። ይኸውላችሁ ለዮሴፍም ዕጣ ወጥቶለት ነው። እድለኛ ሆኖ ነው። እኛንም እንደ ዮሴፍ እድለኛ ቢያረገን ምን አለ? መድኃኔዓለም ምን አለ እድለኛ ቢያረገን? ሊቃውንት ስለ ድንግል ማርያም ስለ አሮን በትርና ስለ ዮሴፍ መመረስ ሲናገሩ እንዲህ ይላሉ። የዮሴፍ በትር ይላሉ ከ12ቱ መካከል 12 ናች። ከ12ቱ አንዷ ከ1 ሰዓት ጀምሮ እስከ 12 ሰዓት ሲጸለይባት ቆይቶ አንዷ በትር ምን አለች? አብባ አፍርታ ተገኘች። ምን ሳይነካት? ዘር ሳይነካት። ይኸውላችሁ ዘር ሳይወድቅባት አብባ አፍርታ ተገኘች ይላሉ ሊቃውንቱ በትርጓሜያቸው። ታዲያ እነሆ የአሮን በትር የተባለችው ድንግል ማርያም በአሮን በትር የተመሰለችው እነሆ ድንግል ማርያምም ዘር ሳይወድቅባት ይኸውልህ ዘራ ብእሲ ሳያገኛት እነሆ በመንፈስ ቅዱስ ጸንሳ ተገኘች። አያችሁ፣ ዝም ብሎ አይደለም ምሳሌ የሚመሰለው ወዳጄ፣ ዝም ብሎ አይደለም ምሳሌ የሚመሰለው፣ ዝም ብሎ አይደለም። ስለዚህ እነሆ 9 ወር ከ5 ቀን በቤተ ዮሴፍ ቆየች። ከዛስ ስለ ጉዳያችን እንድንመጣ ብዬ ነው። ከዛ ወዴት ሄደች? ኖ በረሃ ለበረሃ ስደቱ መከራው፣ በጽንሱ ስደት ነው፣ በመውለድ ሰዓቱም መከራ ነው። አይሁዳውያን አስቀምጡም። ይኸውላችሁ እኔ በጣም ከሚገርመኝ ነገር አንድ ነገር ልንገራችሁ። ስለ ድንግል ማርያም የግብፁን ስደት ሳነሳ አንድ ነገር ትዝ ይለኛል። ኖ ድንግል ማርያም መውለጃ ቦታ አጣ በከብቶች በረት መውለዷ ይገርመኛል። አንድ ሁለተኛው ግብፅ ለግብፅ ስትሰደድ ልጇን አቅፋ ስትሰደድ የሚገርም እኮ ነው። መቤቴ ልጇን አቅፋ ግብፅ ለግብፅ ስትሄድ አንድ ባለጸጋ ቤት ገብታ ውሃ ስትለምን ያቺ የባለጸጋዋ ቤት የባለ ሀብቷ ቤት ሰራተኛ ባለ ሀብቷን ውሃ ስጪኝ ብላ ስትነጋገርና የለም ምናምን ብላ ስታመናጭቃቸውና ከዛ ሲሄዱ ከዛ ነው ዮሴፍ ካለ ይሰጣል ከሌለ ደግሞ ያለው ቦታ ያደርሳችሁ ይባላል። እንዴት እንደዚህ ወገብ የሚቆርጥ አንጀት የሚሰነጥ ልብ የሚሰነጥቅ ወገብ የሚቆርጥ ስድብ እንዴት ትሳደብ ያለሽ ብሎ ሲናገር እነሆ ኢየሱስ ክርስቶስን ግን ከእጃቸው ላይ አንስቶ አፈር ላይ ሲጥሉት እና ውሃ ሲለምኑ በጣም ያሳዝነኛል። እውነቴን ነው የምላችሁ። አስቡት፣ የድንግል ማርያምን መከራ አስቡት። እንዴ ውሃን የፈጠረ ሰማይን የፈጠረ በሰማይ ላይ እኮ መንገድ ያለው ነው። በሰማይ ላይ በሰረገላ እሳት የሚሄድ በዘባነ ደመና ይከይድ ይላል ሊቁ ቅዱስ ጊዮርጊስ። ዘባህሪው ረቂቅ ባህሪው ረቂቅ የሆነ በደመና ላይ መንገድ ያለው በንፋስ ላይ መንገድ ያለው በእሳት መካከል መንገድ ያለው መድኃኔዓለም ተራበ፣ ተጠማ። በእናቱ እቅፍ ላይ ሆኖ ውሃ ለመነች። እናቱ ውሃ ለመነች። አያችሁ፣ ውሃ ለመነች። ሊቁ ቅዱስ ጊዮርጊስ ዘጋስጫ በሳታቱ ላይ በተነግሜ ረቂቅ ዘያቁሮ ለማይ ያርጎ እምሰማይ ወያወርዶም ቀላይ ወያወርዶም ሰማይ ምድር ይላል። ይሁላችሁ በተነነው ጉም አለ
በትነት ጉም ላይ ከሐይቅ ላይ በጉም ላይ ወደ ላይ አውጥቶ ትነቱን ወደ ላይ አውጥቶ ጉም ሰርቶ እንደገና መልሶ ወይ አወርዶ ወደ ታች አውርዶ እህልን የሚያበቅል አምላክ ግን ምን አለ? በእቅፍ ላይ ሆኖ ውሃ ተጠማ። አይገርም? አይገርም? በማቅፍ ላይ ሆኖ እነሆ ድንግል ማርያም እቅፍ ላይ ሆኖ ማለት ነው። ድንግል ማርያም እቅፍ ላይ ላላ ያማቲ ወቀዩ ዱርቦም ማርያም እንግዲህ ራወን ገረገራ ገገሲቴ እርቲላላ ዋይ ዱርቡማሺ ዋይ ቁልቁሌትሺ ዋይ ቁልቁልማሺ ቢቲ ቆፋሚቲ ከንዱበን ላላ ዋይ ዱርቦ ማርያም ጋፋ ዱበን ገረብየ ግብጽ ጋፋ ደምቱ ላላ ኢልመሼ ቀበቴ ጋፋ ደምት ቢሻን ዶበቴ ከም ቢሻን ኡሜሰና ለፊፍ ሰማ ከኡሜሰና ቀበቴ ገሩሽን ቢሻን ዶበቴ ላላ ኢሳ ቆፋሚቲ በከት ዴቱ ዳብዴ ላላ ሞራ ሎኒ ከሰጥ ይደልቲ ኢልመሼ ጎፍታ ኢየሱስ ክርስቶስ ላላ ያሳዝናል አይደል? ገርማል አይደል? ታዲያችን ጸጋን የተመላሽ ሲላት የታቀፈችው የጸጋ ባለቤት ነው። ጸጋን የፈጠረ ማለት ነው። ጸጋን ሁሉ በእጁ የያዘ ነው። ጸጋን የተመላሽ ያለው ቅዱስ ገብርኤል ያለ ምክንያት አይደለም። ይኸውላችሁ ያለ ምክንያት አይደለም። ሁሉ ነገር አልቀራትም። መከራውንም ቢሆን ጭንቀቱንም ስቃዩንም ቅድስናውንም ያስተናገደች ነች ድንግል ማርያም። ታዲያ ይሄ ሁሉ ከተከናወነ በኋላ ድንግል ማርያም ልጇን ጸንሳ 9 ወር ከ5 ቀን ከቆየች ከቤተ ዮሴፍ ከቆየች በኋላ ልጇ ኢየሱስ ክርስቶስን ወልዳ ከልጇ ጋር ስንት ዓመት ቆየች? 33 ዓመት በሉ። ከዛ ልጇ ካረገ በኋላ ስንት ዓመት ቆየ? በቤተ ዮሐንስ 15 ዓመት። ስገጣጥሙት ስንት ዓመት ይሆናል? 64 ዓመት ከ5 ቀን ይሆናል ማለት 64 ዓመት 5 ቀን መቼም ብዙ ማለት ይላልማ ንቁጠራት እንደ ቋሚ 64 ዓመት ሆናት ድንግል እናታችን ድንግል ማርያም በምድር ላይ ስትኖር ማለት ነው። ታዲያ ይሄ ከተከናወነ በኋላ ኢየሱስ ክርስቶስ የማይሞተው በስጋ ማርያም ሞተ። ሐዋርያው ቅዱስ ጴጥሮስ እንደተናገረ ሐመ በስጋ ይላል። በስጋ ታመመ፣ የማይሞተው ሞተ እንዳለ ድንግል ማርያም ከድንግል ማርያም የነሳው ስጋ ታማሚ ነው። ስለዚህ ኢየሱስ ክርስቶስ ሞትን እንደቀመሰ ቀምሶ ብቻ አልቀረም። ቀምሶ ብቻ ምን አላለም? ያዙ ምን አላለም? ሞትን ቀመሰ። ከዛስ ምን አለ? መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ምን አለ? ወተንሳ ተነሳ ምን አለ? አረገ። አሁን ያዙልኝ። ድንግል ማርያም 64 ዓመት ሲሞላት እነሆ ስጋን የለበሰችውና መሞት ስለነበረባት እነሆ ድንግል ማርያምን መሞት አለባት። 2 ምክንያት አለባት። ጠዋት ለማንሳት ሞክሬያለሁ ሰዓት ቢኖር ኖሮ። አንደኛው ስጋን መልበሷን ለማጠየቅ ምድራዊ ሰው እንደሆነች እንደኛው ሰው እንደሆነች ግን እሳ በንጽህና በቅድስና ጸጋን ሁሉ ተመልታ የምትኖር መሆኗን ለማሳወቅ ሰው መሆኗን እንደኛው ሰው ናት። የሚጠማ የሚራብ የሚደክም ሞት የሚስማማው ኃጢአት የሚስማማው ስጋን ተሸክማለች። ግን በንጽህና በቅድስና ኖራለች። ስለዚህ ይሄ ስጋ ምን መሆን አለበት? መሞት አለበት። ምን መቅመስ አለበት? ሞትን መቅመስ አለበት። አንዱ እሱ ነው። ሁለተኛው ብዙዎቹ እነሆ ኢሳይያስ ድንግል በድንግልና ትጸንሳለች ብሎ ተናግሯል። በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ብዙዎቹ ድንግል ማርያም ኢየሱስ ክርስቶስን ወልዳ ታቅፋ ያጠባችው ያሳደገችው በጀርባዋ ያዘለችው ስለሆነች እቺ ሰው አይደለችም ይሏታል። ምንድነች ይላታል? አርያማዊት ናት ይሏታል። ምንድነች? አርያማዊት ማለት ምን ማለት ነው?
ከሰማይ ምን ያለች ዱብ ያለች ከሰማይ የወረደች ነች ይሏታል። ግን ነች እንዴ? ነች እንዴ? እሷ ምንኛ አትልም ሲጀመር ነው ብትሉ ራሱ አትል። እኔ አይደለሁም ነው የምትለው። እኔ ከሐናና ከኢያቄም የተወለድኩ ነኝ ነው። እማና ወኢያቄም ተወለደት ከሐናና ከኢያቄም የተወለደች ነች። ከሐናና ከኢያቄም ተወልዳ በቤተ መቅደስ ያደገች ምድራዊ እብስ ያልተመገበች ምድራዊ መጠጥ ያልጠጣች ምድራዊ አረጋጊ ያላረጋጋት ኦ ድንግል አለ። አንቺ እኮ ድንግል ሆይ ይላታል ሊቁ ቅዱስ ሕርያቆስ በቅዳሴው። በጣም ነው የሚገርመው። ድንግል ሆይ አንቺ እኮ ምድራዊ ምግብ የተመገብሽ አይደለሽም፣ ከሰማይ ሰማይ የበሰለ ምን ሰማያዊ ምግብ ነው እንጂ። አንቺ እኮ ምድራዊ መጠጥን የጠጣሽ አይደለሽም፣ ከሰማይ ሰማይ የወረደ ምን ሰማያዊ መጠጥን ነው እንጂ። እነሆ ድንግል ሆይ እንደ ዕብራውያን ሴቶች ጎልማሶች እኮ ያረጋጉሽ አይደለሽም፣ ከሰማይ ሰማያት የወረዱ ቅዱሳን መላእክት ናቸው፣ እንደነ ቅዱስ ገብርኤል ያሉ ናቸው። አይገርም? ታዲያ ምንድነች? መልሱ ምንድነች? ጸጋን የተመላች ናት። ቅዱሳን መላእክት ያረጋጓት ያጫወቷት። ጆሮዋ ምንድነው? ምንድነው? ምንድነው የሚሰማው? ምንድነው የሚሰማው? ምንድነው የሚሰማው? ጆሮዋ ድንግል ነው ማለት ክፉ ነገር አልሰማም። የሚሰማው የመላእክትን ድምጽ የመላእክትን ምስጋና ነው። ቅዱሳን መላእክት እረፍት የላቸው። እስመ እረፍቶሙ አኮቴቶሙ እስመ አኮቴቶሙ እረፍቶሙ ነው የሚላቸው። እረፍታቸው ምስጋና፣ ምስጋናቸው እረፍት የሆነላቸው ቅዱሳን መላእክት እግዚአብሔርን ዘወትር ቅዱስ 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 እግዚአብሔር ኃያል ዘይመውት እያሉ ያመሰግኑታል። እሷ የሰማችው በቅዱሳን መላእክት አንደበት የሚመሰግነው ምንድነው? ቅዱሳን መላእክት ምን ጆሮዋ ምንድነው? ስለዚህ መልሱ ምንድነው? ድንግል ነው። ክፉ ነገር አልሰማም። እጇ ምንድነው? አልቀጠፈም። ድንግል ነው። ምታየው ቤተ መቅደሱን ወእንዘ ትፈትል ወርቀ ወሜላተ አያችሁ። እሷ እግሯም የትም አልሄደም፣ በቤተ መቅደስ ነው የሚመላለሰው። ወዳጄ ዛሬ እግርህ የት ነው? ጆሮ ምንድነው የሚሰማው? ሊቁ ለዚህ ነው አይልሳን ዘይክል ነቢበ ያለው እኮ ጆሮ ምንድነው የሚሰማው? ከዚህ ስንወጣ ግን ምን ይሆን የምንሰማው? ከዚህ ስንወጣ እጃችን ምን ይሆን የሚሰራው? አንደበታችን ምን ይሆን የሚናገረው? እሱን እናንተው ታውቁታላችሁ። በቤተ መቅደስ ያደገች አርያማዊት አይደለችም ማለት ነው። በቤተ መቅደስ አርያማውያን ናቸው፣ ግን የሚያረጋጓትና የሚያጫውቷት የምትውለው ከአርያማውያን ጋር ነው፣ ከሰማያውያን ጋር ማለት ነው። ሊቁ ለዚህ ነው ትምክቶሙ ለነቢያት እህቶሙ ለመላእክት ይላታል። የመላእክት ምናቸው? እህታቸው። የነቢያት ምን? እናታቸው። የሐዋርያት ምናቸው? ስብከታቸው። ስብከታቸው ማለት ምን ማለት ነው ከተባለ እነሆ ስብከት የሐዋርያት ስብከታቸው ማለት ስብከት የጣፈጠው በድንግል ማርያም ነው። ምንድነው የሚሰበከው ማለት? ክርስቶስ ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በአጭር ቁመት በጠባብ ደረት ተወሰነ፣ በመስቀል ላይ ዋለ፣ ሞተ፣ ተነሳ፣ አረገ። ዳግመኛ ምን ይላል? ምን ይላል? ይመጣል። ከየት የነሳው ሥጋ? ታዲያ ከዚህ በላይ ስብከት ምን አለ? ሰው በምን ዳነ? በምን ዳነ ሰው? በመስቀል መስቀል ላይ በዋለው መስቀል ላይ በተከፈለው ሥጋ በፈሰሰው ደም በተቆረሰው ሥጋ ነው አይደል? በክርስቶስ ደም ነው አይደል ሰው የዳነው? ከየት የነሳው ነው? ከየት የነሳው? ሐዋርያት የሚሰብኩት ይሄንን ነው። እነሆ ክርስቶስ ተሰቀለ፣ እነሆ ክርስቶስ ሞተ፣ እነሆ ተነሳ፣ አረገ እያሉ የሚናገሩት ከድንግል ማርያም የነሳውን ሥጋ ነው፣ ሌላ ምንም አይደለም። ስለዚህ የሐዋርያት ምናቸው ነች? ምናቸው ነች? ስብከታቸው። ታዲያ የሐዋርያት ስብከታቸው የሆነች የነቢያት እናታቸው የመላእክት እህታቸው የሆነች መላእክት የሚያረጋጓት ጸጋን የተሞላች ድንግል ማርያም 64 ዓመት ሲሞላት ምን ሆነች? ምን ሆነች? አርያማዊት አይደለችምና ምን መሆን አለባት? መልሱ ምን መሆን አለባት? መሞት አለባት። ዱ ቀብድ የቻ እሺን ሰሚራ ሚቲ ከምቡት
akkuma keenya foona namaatti uffatte akkuma keenya nama fooni ishii yookaan nafni ishii cubbuu hojjechuu ni danda'a garuu hin hojjenne waan fafee hojjechuu ni danda'a garuu hin hojjenne laala waan badii hojjechuu ni danda'a fooni kan uffatte sana garuu hin hojjenne qulqullummaadhaan eegdee laal shin samiirra miti kan buute garuu kan ooltu warri samiirra bu'anirra qulqulloota waliin oolti kanaafu qulqullummaa jedhe yaa durboo maarami ati koo qulqulloonni raajonni akka obboleetti silaalan akka haadhatti silaalan ergamoonni waaqayyoo immoo akka obboleetti silaalan wareeggamoonni immoo akka haadhatti silaalan duuka boonni immoo afaan isaanii lallaba kan dhandhaman akka damma kan dhandhaman si jedhee kan dubbate ilaala. Kanaaf akkuma namaa akkuma ilma namaa jecha waggaa 64dhaan boqochuu qabdi jecha addunyaa kanarra boqochuu qabdi maaliif ennaan ishiin samiirra miti kan buute samiirra buute ati samiirra buute jettanii udu itti himtanillee ishiin hin fudhattu laala hin fudhattu ishiin waan hin taane tokko hin fudhattu ishiin kanaaf bu'uu qabdi jecha boqochuu qabdi jecha ስለዚህ ድንግል ማርያም እነሆ ምን ማለት አለባት መሞት ማረፍ አለባት ከዚህ ዓለም ረፍት መገላገል አለባት ታዲያ ግን ይኸውላችሁ የሚያስደንቀው ነገር እነሆ ድንግል ማርያም ከዚህ ዓለም በእረፍት ወደ ሰማይ ስትሄድ ወይንም ደግሞ ከዚህ ዓለም አረፈች ስንል ዝም ብሎ እንደማንኛውም ሰው ጥሮ ተጣጥሮ ታሞ ተጋግጦ አይደለም እኔ የድንግል ማርያም አሟሟታ በጣም ነው የሚገርመው የድንግል ማርያም አሟሟታ እንዴት ነው ካላችሁ ድንግል ማርያም ልትሞት ስትል በጣም ከሚገርመው ቅዱሳን ሐዋርያትን የሰበሰበ ሞት ነው የሷ ይወላችሁ ቅዱሳን ሐዋርያት ከየት ተሰበሰቡ አጠቃላይ በዓለም ተበትነው ነበር ምን ለማለት ለማስተማር ተበትነዋል ድንግል ማርያም ልትሞት ስትል ግን ቅዱሳን መላእክት መጡ ያዙ ቅዱሳን ሐዋርያት መጡ ኢየሱስ ክርስቶስ ልጇ ወዳጇ መጣ ተገኘ እነሆ ካህናት ማይጠን ያዙ ቅዱሳን ሐዋርያት ተሰበሰቡ ቅዱሳን መላእክት ተሰበሰቡ አሁን ይኸው እናቴ ወደማያልፈው ዓለም ልትሄድ ነው አያችሁ ሞቷ ራሷ የተበታተነን ይሰበስባል በሞቷ የተበታተነን ሰብስባለች ድንግል ማርያም ያኔ እነሆ ድንግል ማርያም ከዚህ ዓለም ከስጋ ድካም ወደማያልፈው ዓለም ልጇ ወዳጇ በፈቃድ በራሱ ፈቃድ ማለት ነው መውሰር ስላለበት ሞትን መቅመስ ስላለባት ወሰዳት ታዲያ ግን ቀደም ሲል 15 ዓመት በቤተ መቅደስ ስትኖር ይሄ ቤተ መቅደሳችንን ታረክሳለች ወንዶች ትጠራብናለች አሁን የሴቶች ልማድ እንዳይታያት ከቤተ መቅደስ አስወጡልን ብለው በመቀኝነት የተነሱ አሁንም አለቀቋት መቼም ያደቆነ ሰይጣን ሳያቀስስ አይለቅም ይላሉ አባቶቻችን በደንብ አስተውሉ ምእመናን ምን አይልም እሱም ቅስና ክህነት ይሰጣል እንዴ እንዳትሉ ደግሞ መቼም እናንተ ማተረጉሙት ነገር የለም ከጀመረ አይተውም ነው ለባሉ ድምቀት ከጀመረ ምን አይልም አይተውም ደህና ዋላችሁ አላችሁ ግን መቤቴን አረ የላችሁ አላችሁ ጅርቱ ጋሩ ሚያር ቀዳሜ ነትፈካኒ ወርጪ ሴሜ አርቀዳ የተኛችሁ ሲያጨብጭቡ አረ ችግር የለም አይተኛችሁ እሺ ወደ ቤት ይሄዳችሁ አረ ችግር የለም አጨብጭቡ ከዚህም አይጠፋ ወደ ቤት ይሄዳችሁ እስቲ አጨብጭቡ ወደ ቤት እሺ እዚሁ ያላችሁ አቤት ውሸት አሁን እቤት ሄዳችሁ እንደው አንድ እንደዚህ ሆኜ ነበር ባለፈው ነገር እንዴት ሆኖ ይሆንስ
ያለቅሶ ደርሳል እንዴ ምናምን የተባባላችሁ እንዴ ያዛ ነገ እኮ እንትን ሄዳለሁ ብዬ ነበር ያላችሁ የላችሁ ማቤት እረመቤት ብላችኋል አላላችሁ? ሰው በአንድ ደቂቃ ውስጥ የደርሶ እንደሚመጣ ታውቃላችሁ? ሳይንስ እንደሚያጥነው በአንድ ደቂቃ ሰማይ በአንድ ደቂቃ አሜሪካ ደርሶ ይመጣል። በደቂቃ አይደለም በማይክሮ ሰከንድ ማለት ወዲያው ላጥ መለስ ላጥ ነው መለስ ወይ እንዲህ ቢሆንስ ግን መንግስተ ሰማያት ብቻ ነው እስካሁን አየሁ ያላለኝ ሰው አሜሪካን አይቻታለሁ ይለኛል። ምን እንዴ በጣም ምርጥ ነህ በሐሳብ እኮ ነው ሄደው ያዳን ዴሜት ይበር በሐሳብ ሄዶ አሜሪካ በጣም ጥሩ ናት ዱባይም ድርሽ መጥቻለሁ አንድ አፍታ ነው የሚሄዱት እንዳትሄዱ እሺ ጨርሻለሁ 7 ደቂቃ ብቻ ነው የቀረኝ ልጨርስ ማለት ስንት ደቂቃ እሺ እናንተ 2 ከጨመራችሁ 9 ያረጋለሁ ማሳረጊያ አባቱ ማሳ እንዲጨምሩኝ 10 እሺ ግን ይበቃናል ተውት አይበቃ እሺ ይበቃል የምትሉ ሲያጨብጭቡ ይበቃል እሺ አይበቃም የምትሉ እሱን እንኳን ተውት እንደሚለቀን ወደ ቤት ምን ነው ዛሬ ትንሽ አረፍ ብለን እንደው ነገ ቅርጫ ምናምንም አልከፈልኩም ነበር የነገውን ቅርጫን ከፍዬ ትንሽ አሁን ተላለው ወይ እዛ ደግሞ እንዳትይዝብኝ መደብ ግማሽ ያዝልኝ ያለ ሰው አለ እኮ እዚህ ሆኖ ማለት ዶሮዋ ትናንትና የገዛኋት እንዴት ደህና ነች አይደል ያለ የለም እኔ ዶሮዋ ምን እኮ የሆነች ዶሮ የሆነ ፈንግል ይዟት ይሆን ምናምን ይላል እኮ ገና ሳትታረድ እንዳትሞትብኝ ምናምን እንቁላልም ገና ሲሄድ ገዛለሁ ነገሩ እዚህ ቁጭ ብላችሁ ሲሄድ ገዛለሁ ምናምን ሱቅ እንዳይዘጋብኝ ቶሎ ቢጨርሱ እነኚህ ሰው ውይ ትላላችሁ አይደል ምን አለ ቢለቁን አሁን ከዚህ ገና ሄጄ እኮ ለስላሳ ይሄዳሉ ለነገ ለልጆቼ በጠዋት ተነስቼ ደግሞ እዛ ሸማቾች እሰልፋለሁ አይደል አትሉ ትላላችሁ ማርያም ግን እዚህ ትንሽ ደቂቃ ቁጭ በሉ እንዳትነሱ ቁጭ በሉ ያደቆነ ሰይጣን ምን ሳይል አይለቅም እዚህ ጋር ነኝ አይደል የምረሳ መስሎ አረሳ ያደቆነ ምን ሳይል አይለቅም ሳያቀስስ አይለቅም ታዲያ ሰይጣን የተሳፈራቸው ሰይጣን የሚጋልቡ ጻፍት ፈሪሳውያን አይሁዳውያን ክርስቶስን በግፍ ኢናፋዳን ጀቻ በግፍ አሳልፈው በመስቀል ላይ ያዋሉት ስቀለው ደሙ በእኛና በልጆቻችን ላይ ይሁን ብለው የተማማሉ አረ ወዳጄ አትማል ባንተ ይበቃል ለልጅ አታተርፍ ተማማሉ ደሙ ላይለነ ወላይ ለውሉድነ ደሙ በእኛና በልጆቻችን ላይ ይሁን አሉ ብለው ክርስቶስን በግፍ አሳልፈው የሰቀሉት ጻፍት ፈሪሳውያን አይሁዳውያን ታዲያ እነሆ ድንግል ማርያም በቤተ መቅደስ 15 ዓመት ሲሞላ ትውጣልን ያሉት አሁን በሞቷ መጡ ይሁን ለዚህ ነው ክርስቶስን በግፍ ሰቀሉና ሞት የማይዘው አይተቀኖት ሞት ሆይ ወዴት አለ መውጊያ የት አለ ብሎ የተናገረው መድኃኔዓለም ሞትን ድል አድርጎ ሲነሳ ቢዋሹ ቢቀባጥሩ ክርስቶስን ሞት አይዘው መቃብር ክፈቱልኝ መግደስ ፍቱልኝ ሳይል የተነሳ አሁን ደግሞ ልጇ ሞተ ብለን እርፍ ስንል ተነሳ የሚል ስብከት ሰማን እሱ እውነትም ተነስቷል አሁን ደግሞ እሱ ተነሳ አረገ ተብሎ ተነገረ ደግሞ ይሄ ነገር ሳይበቃን አሁን ደግሞ እሷ ሞታ ተነሳች ብለው ሊሰብኩን አይደለምን አሉ አይገርም ይኩዱ ክፋት አይረስቆንም መቤት ክፋት ሰይጣን በጣም ትልቁ ስራ በክፋት ስራ ላይ ጀግና እንድትሆን ያደርጋል በመልካም ስራ ላይ ደግሞ ሰነፍ እንድትሆን ያደርጋል በመልካም ስራ ላይ ሰነፍ ያደርግልና የመጨረሻ ስራው ተስፋ ያስቆርጣል ኃጢአት አሰርቶ ከዛ ቤተ መቅደስ እንዳትመጣ ተስፋ ያስቆርጣል ይህ አንተም ብሎ ክርስቲያን ይላል ኃጢአት ሲያሰራ እንዳንተ ጀግና የለም እንዳንተ ጎበዝ የለም
ለኃጢአት ሲሆን ጀግና ጎበዝ። ተዛ ልትመለስ ስትል አንተውን እንደው ሰው ነኝ ብለህ ደግሞ ክርስቲያን ነኝ ብለህ ቤተክርስቲያን ልትሄድ ነው? ኧረ ሼም ነው ይላል። ሰይጣን እኮ የሰይጣን ቋንቋ ነው። እሺ ኧረ ይላል። ስለዚህ አሁንም ተነስቶ እሷም ተነሳች አረገች ተብሎ እንዳይነገር ይሄን ነገር ምን ማድረግ አለብን? ማጥፋት አለብን። እንዴት? በሉ ተነስተን አስከሬኗን ወስደን እናቃጥላሉ። በስመ አብ ወወልድ ወመንፈስ ቅዱስ። እናቃጥላት። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ መላእክት ያረጋጉሽ ነሽ። እነሆ በድንግልና ጸንሰሽ በድንግልና የወለሽ ክርስቶስን ያቀፍሽ ያጠባሽ በረሃ ለበረሃ የተሰደሽ ከበረሃ የተመለሽ ነቢያት የተናገሩልሽ በድንግልና የኖርሽ ተብሎ እየተነገረላት ግን ምን አሉ? አስከሬኗን ምን እናቃጥል። አይገርም? እናቃጥል። ታዲያ አልሆነላቸው። ቀደም ሲል ያሉ ያዙልኝ በማርያም ቀደም ሲል ሲያረጋጓት የነበሩት እነማን ናቸው? እነማን ናቸው? ቀደም ሲል ሲያረጋጓት የነበሩት እነማን ናቸው? ቅዱሳን መላእክት። ከማን ጋር ነበር የምትጫወተው? ከቅዱሳን መላእክት ጋር። ከማን ጋር ነበር የምታመሰግነው? ከቅዱሳን መላእክት ጋር። ታዲያ ቅዱሳን ሐዋርያት አስከሬኗን ተሸክመው ጌቴሰማኒ ለመቅበር ይዘው ሲሄዱ ምቀኞች ተነስተው አስከሬኗን ተሸክመው ከአልጋ ላይ ወይም ከቃሬዛው ላይ አንስተው ምን ለማለት ለማቃጠል ሲሉ ቀደም ሲል ሲያረጋጓት የነበሩት ቀደም ሲል ሲያጫውቷት የነበሩት ቀደም ሲል አብራቸው ስታመሰግን የነበሩት ነቢያ ቅዱሳን ሐዋርያ ቅዱሳን መላእክት ሊቃውንት በሊቃውንት አንደበት እንደተነገረው የመላእክት ወንድሞቿ የሆኑት ያኔ ምቀኞቹ እዛ አካባቢ አስከሬኗን እናቃጥላለን ብለው ሲወራጩ ቅዱሳን መላእክት ከመላእክት መካከል አንዱ መጣና የአስከሬኑን ወረውራለሁ አቃጥላለሁ ያለውን ጀግናውን ታውፋንያ እጁን ጎመደለት። አይገርም? አንጠለጠለለት። ድንግል ማርያም ለክፎቹም ለደጎቹም መሐሪ ሪሪት ናት። ርኅሩህነቷ በወርቅ ጫማዋ ለተጠማው ውሻ ውሃ ያጠጣች ናት። ድንግል ማርያም እንደ ድንግል ማርያም እናት ማን አለ? እናቶች ሁሉ ቢሰበሰቡ ግን እንደ ድንግል ማርያም ይሆናሉ አልኩ እንዴ? የአንዷን ጸጉር ዘለላ አክሉ። የአንዷን ጸጉር ዘለላ አልኩ እንዴ? የእግሯን እጣቢ አክሉ። የእግሯን እጣቢ አልኩ አይደል? እጣቢዋ ማኬት ይገኛል። እሷ ስትረግጥ ቡል ያለችውን አቧራዋን አክሉ ቢሰበሰቡ ማለት ነው። የሚደርሳት የለም። ለምን ካላችሁኝ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነውን በሰማይ ያለውን በምድር ያለውን ጠቅላ ያዘች። ሊቁ ሲናገር እንዲህ ይላል፣ ድንግል ሆይ እንደው ስለ ድንግል ማርያም ልመርምር አለና ተነሳና ቅዱስ ሕርያቆስ በቅዳሴው ሲልመርምር አለና ተነሳ። ድንግል ሆይ አላት። ጥያቄ ነው በሱ ቤት። ድንግል ሆይ እንደው እንዴት ያለ ነገር ነው ግን ክዳኑ እሳት፣ ቁመቱ እሳት፣ ልኩ እሳት፣ ወርድ ቁመት የሌለው መላ ሰውነቱ እሳት የሆነ ግን እንደው በቀኝ በኩል ነው በግራ በኩል ነው ግን በማህፀንሽ ያደረው ይላታል። እንደው ቤት በኩል ነው ግን የተዘጋጀው? አይቴ ተደለወ እማይቴ ወዴት ተዘጋጀ? 7 የእሳት መጋረጃ ያለው ወዴት ተዘጋጀልሽ? ሰማይ ዙፋኑ ምድር የእግሩ መረገጫ የሆነው ኢየሱስ ክርስቶስ አምላክ እንዴት በማህፀንሽ ተወሰነ? እንዴት ያለ ነገር ነው ይልና ያቅተውና ወደ ቀደመው ነገር ወደ ቀድሞው ነገር ልመለሳቡ ይላል። ወደ ቀድሞው ነገር ታዲያ ቅዱሳን መላእክት ከነሱ መካከል አንዱን ሲለው እናታችን ድንግል ማርያም ርኅሩኅ ናትና እባክህ ልጄ ቅዱስ ጴጥሮስ ሆይ እንደ ቀድሞ አርገው ከልጇ ከወዳጇ አማልዳ እጁን እንደቀደመው አደረገችለት። በዛን ሰዓት ቅዱሳን መላእክት በቤተ መቅደስ ሲያረጋጓት የነበሩት
አሁን አስከሬኗን ይዘው ወደ ዕፀ ሕይወት ወደ ገነት ወሰዷት። ያኔ ቅዱሳን መላእክት ተበተኑ። ያኔ ማ ብቻ ቀረ? ማቀረ ቅዱስ ዮሐንስ። ቅዱስ ዮሐንስ በመስቀል ላይ ያለ መስቀል ላይ ክርስቶስ ሲሰቀል ድንግል ማርያምና ቅዱስ ዮሐንስ ብቻ ናቸው የቀሩት። በነገራችን ላይ ማለት ነው። ዮሐንስ በወንጌሉ እንደዚህ አለ፣ ነዋ ወልድኪ ነዋ ወልድኪ ይላታል በዜማ ራሱ። እነሆ ልጅሽ እምኢቲ ሰዓት ነሣ ውእቱ ረድ ወአተዋ ቤቶ። አያችሁ ያኔ በመስቀል ላይ ክርስቶስ ሲሰቀል ወትቤላ ለማርያም ነዋ ወልድኪ ወለረድከኒ ነዋምከ። ሲያይ ያለው ዮሐንስ ነው። ሲያይ ያለችው ድንግል ማርያም ናት። እነሆ ቅዱስ ዮሐንስ አለ፣ እነሆ እናት ጠብቃት። እናትን እንዴት ስለ ሰው ይሰጣል አደራ? ቅዱስ ዮሐንስ አደራ ተሰጠው። ድንግል ማርያምን እነሆ ልጅሽ አለ፣ በልጅ እንዳትሰቃይ ይሄው ልጅሽ ቅዱስ ዮሐንስን ሰጣት። ታዲያ ያኔ የተገኘው ማን ነው? ቅዱስ ዮሐንስ ብቻ። ቅዱስ ዮሐንስ ተገኘ። ታዲያ ቅዱሳን መላእክት ወደ ጉዳያችን እንመልስና እንጠቅልለውና በዛሬው ዕለት የሚከናወን ስንጠቀልለው ቅዱስ ዮሐንስ ድንግል ማርያምን በዕፀ ገነት ስር በዕፀ ሕይወት ስር በገነት አይቷታል። ቅዱሳን ሐዋርያት አላዩም። ስለዚህ ለሐዋርያት ነገራቸው። እነሱ ሱባኤ ገቡ። ቅዱስ ዮሐንስ አይቶ ምን አለ? እኛ ሳናይ አንቀር። በቅናት ማለት ነው። ያው ወዳጄ ሱባኤ ዝም ብለህ የምትገባው ስራ ሽሽት አይደለም። ስራ ሽሽት ነው። ሱባኤ የምንገባው ነገር ትልቅ ምስጢር ስላለው ነው። እነሆ በሱባኤ ድንግል ማርያም ትገኛለች። በሱባኤ ድንግል ማርያም ትገኛለች። ቅዱሳን ሐዋርያት ሱባኤ ገቡ። ቅዱስ ዮሐንስ ያየውን ነገር ምን አሉ? አገኙ፣ አዩ። ይኸው አለ የሰውን ጥያቄ የልቦናቸውን መሻት ፈጸመላቸው ለቅዱሳን ሐዋርያት። ይኸው እናቱን አሳያቸው፣ ሰጣቸው። አዲስ ትኩስ ሬሳ አድርገው ወሰዱና ቅዱሳን ሐዋርያት ቀበሯት። መግነዝ በሽቶ አርከፍክፈው በመግነዝ ገንዘው ቀበሯት በጌቴሴማኒ። ያኔ ታዲያ ከቅዱሳን ሐዋርያት መካከል አንዱ የነበረው ቶማስ፣ አባ ቶማስ አይደለም፣ ቶማስ አልነበረም። እንደኬ የሚባል ሀገር ለስብከት ሄዶ ነበረ። ድንግል ማርያም ተቀብራ ወዲያው ዕለተ እሑድ ተቀብራ ዕለተ እሑድ ተነስታለች። ስታርግ ተነስታ ስታርግ ቶማስ ከእንደኬ እንዳሁኑ ዝም ብሎ ጋሪ ባጃጅ ታክሲ ጠብቆ ምናምን መሄድ የለም። ድሮ በቅዱሳን ሐዋርያት ዘመን በደመና ነው ተጭኖ የሚሄደው። እኮ ኃጢአታችን እኮ ነው። መኪናውም ጫማውም አልተቻለም። ቅዱሳን ሐዋርያት በደመና ተጭነው ነው የሚሄዱት። ቶማስ ከእንደኬ ሲመጣ በደመና ተጭኖ ሲመጣ ድንግል ማርያም ታርጋለች። ቶማስ ተበጻበጸ ይላል። ተናደደ ጭራሽ ቶማስ፣ ቅዱስ ቶማስ እንዴ እኔ ግን ከቅዱሳን ሐዋርያት መካከል አንዱ አይደለሁም እንዲህ አለ። በጣም ተናዶ ማለት ነው። ምን ነው ካላችሁኝ የልጅሽን እርገት አላየው፣ ትንሣኤሽን አላየው። እኔ ግን ለሐዋርያትነት ነው የተመረጥኩት፣ እንደው ለበዓሉ ድምቀት ነው ምንድን ነው አለና ከደመና ወልቆ ሊወርቅ ሲል ቅዱሳን መላእክት አረጋግም አይደሉ? ተው ቶማስ አሉት። ይልቅ ናስገድ አሉት። ለማ ናስገድ ይልቅ ለድንግል ማርያም። እናታችን ድንግል ማርያም እንዲህ አለች፣ ቶማስ ልጄ አለች፣ ቶማስ ልጄ ወንድሞቼ እኔን ቀበሩኝ። አዎ እውነት ነው ቀብረውኛል። ነገር ግን እንዳንተ እድለኛ የለም። እኔን ሳርግ ያየኝ እንዳንተ የለም።
ምልክትም ይሆን ዘንድ ይሄው እንካ መግነዙን አለች። አባቶቻችን ዛሬ የሚጠመጥሙት እንካ መግነዙን አለች። ቶማስ መግነዙን ያዘና በደመና ተጭኖ ኢየሩሳሌም ደረሰ። ቅዱሳን ሐዋርያት ድንግል ማርያምን ሱባኤ ገብተው አግኝተዋት ቀብረዋል። መቼ ታላችሁኝ? ጥር ይሞተችው መቼ ቀበሯት? ነሐሴ። ታዲያ ቶማስ ከዛ ሲመጣ ቅዱሳን ሐዋርያትን ጉዳዩ እንዴት ነው አላቸው። እንደው ድንግል ማርያምስ እንዴት ሆነች? አካባቢያችን እንዴት ነው? ሰፈሩስ ቀዬውስ ሰላም ነው አለ። አዎ ሁሉም ሰላም ነው። ሁሉ ነገር ደስ ይላል። ሁሉ ነገር ያምራል። እኛም ይኸው አለን። አንተም ከእንደኬ መጣ። ጥሩ ነበር ወይ ጉዞ? ስራ ጥሩ ነበር? አስተምሮ ማለት ነው። ጥሩ? አዎ ጥሩ ነው። እንደው ግን የድንግል ማርያም ነገር እንዴት ሆነ ብሎ ቅዱሳን ሐዋርያትን ይጠይቃቸዋል። ወይ ድንግል ማርያም እኮ ሞታ ቀበርናት። መቼ? ያው እንደሚታወቀው ጥር ነበር ያረፈችው፣ ግን ቀበርናት ነሐሴ ነው። ነሐሴ? አዎ ጥር ሞታ ነሐሴ። እንዴት ያለ ነው ሞት በጥር ነሐሴ መቃብር እንዴት ያለ ነገር ነው ብሎ ቶማስ ተደነቀ። ቶማስን እንደዚህ አሉት፣ መቼም አንተ ሁሌ ተጠራጣሪ ነህ፣ ያውም አንተ ጭራሽ ተጠራጥረ ሰውን ታጠራ። ና ጭራሽ እነ ቅዱስ ጴጥሮስ ና ጭራሽ አብረን እንሄዳለን። አንተ ተጠራጥረ ሰውንም ታጠራጥራለህ። ስለምን ታጠራጥረናለህ? ስለምን ስትጠራጥራለህ? ና አሉና ምክራያቸውን ዶማቸውን ይዘው ተነሱ። ወዴት? ወደ መቃብሩ። ምን ለማድረግ? ለመቆፈር። ማንን ለማግኘት? ድንግል ማርያምን ለማግኘት። ቶማስም ሰበኑን ደብቆ ሄደ። ተዛ ቢቆፈር ድንግል ማርያም የለችም። ምን ብላለች? እችን ብቻ መልሱልኝ። ምን ብላለች? በደንቡ በሉ በማርያም ምን ብላ ተነስታ በሉ እንጂ ጮክ ብላችሁ ሰይጣን ቅጥል እርድብን ይበል። በሉ ተነስታ በሉ አርጋለች። ተነስታ አርጋለች። አርጋ በሉ በልጇ ጎን የወርቅ ልብስ ለብሳ ተቀምጣለች። ወትቀውም ንግሥት በአልባሰ ወርቅ ተብሎ የተነገረላት ድንግል ማርያም የወርቅ ልብስ ተጎናጽፋ በልጇ ጎን አለች፣ ቆማለች። ንግሥቲቱ የተባለላት ሄዳለች፣ አርጋለች። ቅዱሳን ሐዋርያት ታሪኩን ልተው። ቅዱሳን ሐዋርያት ይህንን ጉዳይ አዩና ቶማስ ያየውን እኛም ማየት አለብን አሉና እነሱም ሱባኤ ገቡ። እንደተባለው ዛሬ ደግሞ ይሄኛው ሱባኤ አለቀ። ጉዳዩን ተውት፣ በቃ ሱባኤው ይሄው አለቀ። ድንግል ማርያም ተነስታ ምን ብላለች? ጥቅሉ ግን ተነስታ ምን ብላለች? አርጋለች። አንድ ነገር ብቻ ልበልና ሰዓት አልቋል። ሰዓት ወስጃለሁ። ጭራሽ 7 ደቂቃ አልፎብኛል። እስቲ ድንግል ማርያም በሉ። ተነስታ በሉ ጮክ ብላችሁ ድንግል ማርያም ተነስታ አርጋለች። አርጋለች አይደል? እንደው ድንግል ማርያም ተነስታ አርጋለች አለን። የእርገቷን ነገር ስናስብ አስተውሉ። አንድ ንጉሥ እናቱ ስትመጣ እንዴት ነው የሚቀበላት? እስቲ ዝም ብላችሁ አስተው ሳሉት። አንድ ንጉሥ እናቱ ስትመጣ የለም እናቱ፣ እህት ወንድሙ የለም እህት ወንድሙ። አንድ ሰው የቅርብ ሰው ሲመጣ እንዴት ነው የሚቀበለው? ምንጣፍ አንጥፎ ጉዝጓዝ ጎዝጉዞ ኮርማውን አርዶ ዘመድ አዝማድ ጠርቶ አይደለም የሚቀበለው። ንጉሠ ሰማይ ወምድር ፈጣሪ ዓለማት የሆነው ኢየሱስ ክርስቶስ እናቱ ስትመጣ እንዴት ይሆን የሚቀበላት? ዝም ብዬ የሚገርመኝ እሱ ብቻ ነው። እመቤቴን ሌላ ምንም አይገርመኝም። የድንግል ማርያም ተነስታ ማድረጉ እንዳለ ሆኖ አቀባበሉ ነው የሚገርመኝ። እዛ ዝም ብላችሁ ስላችሁታል። አቀባበሉ እንዴት ይሆን ግን? ዝም ብላችሁ እስቲ ለአንድ ሰከንድ እዛ ላድርሳችሁ። እስቲ አንዴ ሂዱ። እንዴት ነው አቀባበሉ? ጥሩ ነው።
እመቤቴ እንዴት ነው አቀባበሉ? ቅዱሳን መላእክት ግን አይታቸዋል። ክንፋቸውን እያማቱ ውር 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 ሲሉ ምድር ጠባቸው። ቅዱሳን ሐዋርያት ዝው 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 ሲሉ እና አብርሃም እና ይስሐቅ እና ያዕቆብ ከአዳም ጀምሮ የነበሩ ደጋግ አባቶቻችን ሲርመሰመሱ አያችሁ። የንጉሡ እናት እኮ መታ ነው። የንጉሡ እናት መታ መላቸውን አጡ። እንዴት ምን ያንጥፉላት? እንዴት ይቀበሏት? ወርቅ ያንጥፉላት? አልማዝ ምን ያንጥፉላት? እንዴት ግማሹ ይወድቃል፣ ግማሹ ይነሳል። አስባችሁታል? እንኳን ድንግል ማርያም እንኳን የክርስቶስ እናት ያንድ ባለ ሀብት እናት ብትመጣ እንዴት ነው የምንቀበለው? አስተውሉ። ስለዚህ ወደ ራሳችን ልመልሳችሁ። ምን የተመላሽ ድንግል ሆይ ጸጋን የተሞላሽ ነሽ። እናመሰግንሻለን፣ ከፍ ከፍም እናደርግሻለን፣ እንወድሻለን። በሉ እስቲ ድንግል ሆይ ጸጋን የተመላሽ እንወድሻለን፣ ከፍ ከፍ እናደርግሻለን፣ እናመሰግንሻለን፣ እንሰግድልሻለን። አንቺ በሉ እውነተኛ ምግብ እውነተኛ መጠጥ ያስገኘሽልን፣ አንቺ እውነተኛ ፀሐይ የወጣብሽ ምስራቅ፣ አንቺ እውነተኛ ምግብ የቀረበብሽ መሶብ፣ ባንቺ የቀረበው መሶብ በሉ ባንቺ መሶብነት የቀረበው ምግብ ጠዋት በልቶ ማታ የማያስፈልግ፣ ባንቺ ጽዋነት የቀረበው መጠጥ ጠዋት ጠጥቶ ለማታ የማያስፈልግ እውነተኛ መድኃኒት እውነተኛ ሕይወት የሚሰጥ ዘላለማዊ ነው። እነሆ ድንግል ሆይ እንወድሻለን፣ ከፍ ከፍ እናደርግሻለን። አመስግኗት። ድንግል ሆይ እንወድሻለን፣ ከፍ ከፍ እናደርግሻለን። የምንወዳት ድንግል ማርያም እናታችን በልባችን ጽላት ላይ ተጽፋ ለዘላለም ትኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እሺ የሄዳችሁ ተመለሱና ደህና ደሩ እንባባል። የተኛችሁ ደህና ደሩ፣ የሄዳችሁ ኑ፣ ወይን የሄዳችሁ ቻው እንደማለት ነው። ሰምታችኋል? የተኛችሁ ደህና አደራችሁ፣ ያላችሁ እንደምን አላችሁ? አዎ ጥሩ ነው። እውነታውን ለመናገር አንድ ነገር ልናገር ብቻ ነው። ይሄ ጉባኤ እንዲሁ በቀላሉ ዝም ብሎ የተዘጋጀ ጉባኤ አይደለም። አንዳንዶቻችን ሱባኤያችንን እንዴት እንደምናሳልፍ ሁላችንም እናውቃለን። አንዳንዱ በዓቱን በመዝጋት፣ አንዳንዱ ደግሞ ለነዳያን በመመጽወት፣ አንዳንዱ ጉባኤን በማስፋፋት፣ አንዳንዱ በመማር በእንዲህ መልኩ ጉባኤን ያሳልፋል። በእውነት ይሄ ካቴድራል በትሁቱ አባት ትሁት በሆኑት አባት በመላከ ገነት ቆሞስ አባ ቶማስ ወልደ ጎርጎርዮስ የሚመራ ሰባኪዎቹ እውነቱን ለመናገር ትሕትናን ከእውቀት ጋር የተላበሱ ስለሆኑ ከሰንበት ትምህርት ቤቱ ጋር በመመሳጠር አንድ ላይ በመሆን ጉባኤያችንን ሱባኤያችንን በጉባኤ በሚል በእውነት ልብን በሚመስጥ በተለያየ ርዕሰ ጉዳይ ላይ እንደዚህ እስከ ዛሬዋ ወቅታ ድረስ ሲያገለግሉ የቆዩ በእውነት እንደ ሀገረ ስብከታችን ትልቅ ቦታ የሚሰጣቸው እንደ ሀገረ ስብከታችን ይሄ ጉባኤ ትልቅ እውቅና የሚሰጠው እኔም እንደ አቅሜት ያው እንደ ሀገረ ስብከት ላይ የሆነች ቦታ ጥበቃ ስለሆነ ያችን ነገር ለመናገር ያክል ነውና በእውነት ትልቅ እውቅና የሚሰጠው ነውና መምህራኑን እስቲ ከፍ አድርጋችሁ አመስግኗቸው። በእውነት ከፍ አድርጋችሁ አመስግኗቸው። ከፍ አድርጋችሁ እዚህ ጋር ናቸው ያሉት። አያችሁ አምስቱ አዕማደ ምስጢር አያችኋቸው አይደለ? አምስቱ አዕማደ ምስጢር እያቸው በደንቡ። ታዲያ እውነቱን ልንገራችሁ፣ ታዲያ አባቶቻችን እንዲሉ ጭንቅላት ሰላም ሲሆን እግር ሰላም ይሆናል አይደለም የሚሉት? መሪው ሰላም ሲሆን ነው። መላከ ገነት ቶማስ አባ ቶማስ ወልደ ጎርጎርዮስ እሳቸው የሚመሩት ቦታ ሁሉ በሄዱበት በነገራችን ላይ ውሃ ብቻ ነው ያላፈለቁት። እመቤቴ ቆመው ውሃ ነው ያላፈለቁት እንጂ ያልሰሩት ነገር የለም። ታምረኛ አባት ናቸው። ማርያምን ነው የምላችሁ። በሄዱበት ቦታ ሁሉ ልማት የሚቀናላቸው
ትሁት አባት እንደ ሀገረ ስብከታችን ትሁት አባት የሆኑ የልማት አባት የሆኑ ሰባኪዎቹን ይዘው አንዳንድ እንደምታውቁት ነው በጀት መፍቀድ አለ፣ መባረክ አለ፣ የተለያዩ ስራዎች የሚሰራል አንዳንድ እንደምታውቁ። ስለዚህ እሳቸው ግን ከመጀመሪያው ይሄው እኛም ገዳም ሆነን በፌስቡክ እናያለን። አንዳንዴ ብቅ ሲሉ ስንከፍታት እቺ ብቅ ስትል እናያለን። ከመጀመሪያው ጀምረው ልጆቻቸውን እየባረኩ ሰባኪዎቹን እያሰማሩ እስካሁን እቅታ ድረስ ቆይተዋልና እሳቸው ምስጋና ይገባቸዋል። በእውነት አመስገኗቸው። ማርያም ነው የምላችሁ። ስለዚህ እንደ ሀገረ ስብከታችን እኛ እዚህ መንበረ ጵጵስና ላይ በትልልቅ ካቴድራሎች አሉ። እንደሚታወቀው ትልልቅ ጉባኤዎች ነው የሚሰሩት። ይሄ ቤተ ክርስቲያን ከተመረቀ በኋላ ግን በይበልጥ ደግሞ ከነሐሴ 1 ጀምሮ ወይንም ከሐምሌ 30 ጀምሮ እየተከናወነ ያለው ጉባኤ ከየትኛውም በላይ የሚያስደንቅ ነውና ከዚህ በኋላ ይሄ ጉባኤ እንዲህ መበተን የለበትም፣ መቀጠል አለበት። ቦታ መጥበብ መምህር ወገኔ ከዚህ በኋላ በዛ በኩል ስክሪን እንደምሰቅል ተስፋ አደርጋለሁ። በዚህ በኩል ስክሪን እንደምሰቅሉ ተስፋ አደርጋለሁ። ወደፊት ከዚህ በኋላ በዛ በኩል ያሉት እየተንጠራሩ እንዲህ ማየት የለባቸው። ስክሪን ፕሮጀክተር ተዘጋጅቶ ይሄው አሉነ ፍቅረ አብ እንግዲህ ሚዲያውን በዚህ በኩል ነው ያለውና በቲክቶኩ በተለያዩ ነገር ይሄን በደንብ ማስተዋወቅ አለብንና ጉባኤው በሰፊው መከናወን አለበት። ስለዚህ በርቱ፣ ጠንክሩ። ለመምህራኖቻችን ማበረታቻ አበርቷቸው፣ ጠንክሩ። ከጎናችሁ ነን፣ ስፖንሰር እንሆናለን። ለወንጌል ያልሆነ ለምን ይሆናል እያላችሁ ጠጋ እያላችሁ የሚያስፈልገውን ነገር እንታደርጉ እንደው ጥሬን ለማስተላለፍ ያክል ነውና በእውነት ስላገኘኋችሁ እኔ በጣም ደስ ብሎኛል። በርቱ። ይሄ ጉባኤ በጣም ከምንም በላይ ሰንበት ትምህርት ቤቱ ጠንካራ ነው። ማይበራቱ ጠንካሮች ናቸው። ማይበረ ዮሐንስ፣ ማይበረ ቁስቋም የሰንበት ትምህርት ቤቱ አባላት አውቃቸዋለሁ። ስለዚህ ጠንካሮች ስለሆናችሁ ነውና አንድ ላይ ተጨባብጦ ሲሰራ ነው እንደዚህ ጥሩ የሚያምረውና በርቱ፣ ጠንክሩ። እንደ ሀገረ ስብከታችን ትልቅ ቦታ አለን እዚህ ቦታ ላይ። በርቱ፣ ጠንክሩ፣ ለጉባኤ የሚያስፈልገውን ጠይቁ ለማለት ነውና እግዚአብሔር ይስጥልን። በርቱ፣ ጠንክሩ። በስልካችሁ ግን ማስታወቂያ ስሩ ለማለት ነው። ድንግል ሆይ ጸጋን የተሞላሽ ሆይ በሚል ርዕስ ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።